አሰባችሁታል? 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር የድህነት ኑሮ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። ወላ ስሩም አልፎ 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ እያለች ብዙ ብር ነው እሷ በቃ እኔ እንግዲህ ዳዳስ ደውያታለሁኝ፣ አጽፌላታለሁኝ። በዩቲዩብ ራሱ ኮሜንት ስጽፍ ሚውት ታደርገኛለች። ያኒ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ሲገባ ነበር ከምጽፍላቸው ነው። እውነት ነው እንዴ ምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውን ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮሜንት የምጽፈው የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷ በቲክቶክም በምንም ሚውት አድርጋኛለች። እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሲቀጥል መግቢያው ላይ ቪዲዮውን እንዳያችሁትኝ ኢሳም ያስተላለፈውን ሙሉን ቪዲዮና የነሳአዲና አሊ የሰሩትን ስራ የምንከታተለው ይሆናል ማለት ነው። ሁለት አመት አንገትሽን ደፍተሽ አንድ ብር ሳታውጪ ያጂና ነይ እዚህ ስራ ጀምሪ ትሰሪያለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባል። ቤተሰብሽ ራሱ ወላሂ አሰባችሁታል? 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር የድህነት ኑሮ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬ እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ እና ራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አበሶ እናት ብር አይበቃት፣ ወላሂ አይበቃት። በቃ 10,000 ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬም እንደዛው በ10,000 ብር ትኖራለች። 100,000 ብር ብትልኪ በ100,000 ብር ትኖራለች። 200,000 ብር ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል። አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዝም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣን ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? ያፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ወሩ እንጂ እናንተ እንደዚህ ያርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ እና ውድ ቤተሰቦቼ እንግዲህ ኢሳም ያለውን እንደሰማችሁት ነው። እህቶቼ ያለው ነገር ትክክል ነው። ለኛ ለእናንተ አስቦ ነውና በሰው ሀገር ያላችሁ እህቶች ተጠቀሙበትኝ። ማለት አንድ ችግር ለአንድ ሰው ደረሰበት ማለት ያ ነገር ለኛም ነገ ጧት እንደሚደርስብን እርግጠኞች አይደለንምና ስለዚህ በአንዱ የደረሰውን ነገር በእኛም እንዳይደርስ ከአላህ ጋር አስበው ማድረስ አለብን። ስለዚህ በሰው ሀገር እስከመቼ ትኖራላችሁ ነው ሲላችሁ የነበርና ልክ ነው። ስንት እህቶቻችን በሰው ሀገር ለፍተው ደክመው ባዶ የቀሩ አሉ። በእናቶቻቸው በአባቶቻቸው በወንድም በእህት በአክስት ስንት ቦታ ገዝተው ቤት ገዝተው እየተካዱ አሉ። ከራሳችን ከቤተሰቦቻችን የምናውቀው ከጉረቤት አንስቶ ማለት ነው። እና ስለዚህ ራሳችሁን ጠብቁ። በሀገራችሁ ላይ መጣችሁ እንድትሰሩ ሁኑ። ተመልሳችሁ እንደኛ ተመልሳችሁ ለመሄድ ለማሰብ ሳይሆን ሰርታችሁ መጣችሁ ከሀገራችሁ ላይ ለመኖር አስቡ። ከሱ እንዳረባ ዝም ብሎ ብር እነዚህ እየተላከ ዝም ብሎ ባላግባብ የሚወጣ ከሆነ ብቻ አስቡበት። የተናገረው ነገር በቃ ሁሉም ነገር ትክክል ነውና ቀጣይ ደግሞ የሳአዲንና
አሊና ሳዲ ነው እንጂ ሳዳና አሊ ነው። አሊና ሳዳ የሰሩትን ስራ የምናዳምጥ ይሆናል። ተከታተሉን። ሰላም አለይኩም። በርካታ እህቶች እኔ ጋር ላይቭ መጥተው ከነዚህ ሁለት ዩቲዩበሮች ሳዳና አሊ ብራቸው እንደተበሉ ሲናገሩ ነበር። ሙሉውን ቪዲዮን አዳምጡት። ላኪ ያለው ከሚስ የኔ ሳዲና አሊ ናቸው። ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ካላሳው መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን እጨርስልሻለሁ አስረክብሻለሁ አለችኝ። የቀረው እንግዲህ እኔ አጠራጣሪ ያረኩ በጣም ብዙ ሰዎች ነው የመጡት። ግን ስሙት ነበር ማለት እንዴት ነው በቃውን ግማሹን ሳታስገቢ ሙሉን ብር ምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት ቃን የገዛሁት ያኒ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ እየላኩላ ነበር ቃውን ስገዛ የነበረው ማለት ነው። ለብዙ ሰዎችም እንትን ብያታለሁ እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ ወልጄ ተኝቻለሁ አለችና መለሰቻቸው። ሸዋል 10 አለች። ሰዋል 10 ማለት ነው 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ያለች ብዙ ብር ነው እሷ ጋር ቃኔ እንግዲህ አዳስ ደውያታለሁኝ አጽፌላታለሁኝ። በዩቲዩብ ራሱ ኮሜንት ስጽፍ ሚውት ታደርገኛለች። ያኒ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ከምጽፍላቸው ነው እውነት ነው እንደምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውኝ ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮሜንት ምጽፈው የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷስ በቲክቶክም በምንም ሚውት አድርጋኛለች እኔን ሁላችንም ማለት ነው። እዚህ ጋር ያለነው ልጆች ማለት ነው። አሁን ያለነው 3 ነን። ያ ግሩፕ አስረን በውስጥ ጠይቀናታል፣ መልስም አላገኘንም። ነገ ዛሬ ነው የሷ መልስ ማለት ነው። እና እንደዛ ነው። ከ400,000 በላይ ነው የኔ ብር ማለት ነው። እሷ ጋር ያለኝ ሀቅ 400,000 ይኸው 405,000 ብር ነው የሷ ላይ ያለኝ ሀቅ 31,000 ብር ነው ላኮላት ቀብድ ቀብድ የመጅልሱን እንዲጀመር ማለት ነው። እያንዳንዱ እዚህ ጋር የሚመጡትን ጠቅላላ አርግተሽ ደምሪ። ደውዬ እኔ ለሳዳ ለባሏም እነግራቸዋለሁ። ይሄን ያህል ሰው መጥቶ ይሄን ያህል ብር ተጠይቃቸዋል እንድትመጡ ብዬጃቸው እመጣለሁ። እንግዲህ መረጃ ለምትፈልጉ ይሄው የተለያየ ሪሲቶች 60,000 200,000 በጣም ብዙ ብር ነው። በብዙ ብር ነው የተቀበለችው። እቃውን አላካችላቸውም። እኔም በቀጥታ ስልክ ደውዬ አነሳችልኝ። በቴሌግራም እናወራለች። ቴሌግራም ላይ ስልክ አታነሳልኝም፣ በጽሁፍ ብቻ ነው የምታወራኝ። ለልጆቹ ለምንድነው ስልክ ማታነሺው ገንዘባቸውን ለምንሰጫቸውም ስላቸው የፈለገ ሰው እኔን ያናገረኝ ካንተ ጋር ልናገርም ብላ ነው መልስ ሰጠችኝ። ተጠንቀቁ። እንግዲህ ቤተሰቦቼ ቪዲዮውን እንደሰማችሁት ነው። ብዙ ልጆች እንደዚህ ብቻ አይደሉም ያስተላለፉት ብቻ አይደሉም። ኮሜንት ላይ ስትገቡ ምን ይሄን ያልሽ ተበልቻለሁ እኔ ይሄን ያልሽ ተበልቻለሁ እያሉ ነው ኮሜንት ጋር አስተያየት የሚሰጡትኝና አላህ ይጠብቀን። አላህ ከሰው ሀቅ ይጠብቀን። ወላሂ ሰው ሀቅ ከባድ ነው፣ የሰውን ባከባድ ነውና እኔ እኮ እንዴ ሰው በምንድነው የሚቀየር እላለሁኝ። እኔም እኮ ቃደርሳለሁ ግን እንዴት ነው እንኳንስ አልፌ ቤት ምናምን ትንብል ነውና ለራሴ ኑሮ መኖር ራሱ አቅቶኛል። ምንድነው ሚስጥሩ እል ነበር። ግን አንድ ነገር የምነግራችሁ ነገር እህቶቼ ራሳቸው አንደበት ከራሳቸው እስከሚሰማ ድረስ ዝም ማለትን የመሰለ ነገር የለም። ለምን አንድ ሰው ሲለወጥና ሲቀየር በዛም በዚህም እንትን የሚለው ሰው ብዙ ነው ማለት የዛን ስም ለማጥፋት ያን ሰው ወደ ታች ለማድረግ የሚጠራው ሰው ብዙ ነውና እንግዲህ ከራሳቸው አንደበት እውነታውን እስከምናገኝ ድረስ ዝም ነው የምንለው። ከራሳቸው ግና ስንሰማ የዛኔ እንግዲህ እንደሚሆነው ይሆናል ማለት ነው። እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።